ግብርናችን ግብርና የህዝባችን ዋስትና ግብርናችን ግብርና የኢኮኖሚያችን ዋስትና ለሀገራችን እድገት ብልጽግና ግብርናችን ቀዳሚ ነውና ምርትና ምርታማነት ጨምሯል የአርሶ አደራችንም ሕይወት ይለወጣል ግብርናችን ገና ብዙ ይዘምራል። እያንዳንዷ ሴት ለማንኛውም ለጓሮ አትክልት ገበያ ማውጣት የለባትም 10 በ10 እያንዳንዱ ጓሮ ላይ መኖር አለበት ብለን መጀመሪያ ተቀብለን ያሳኩት እነሱ ላይ ማልማት ክፍት የሚቀር መሬት አይኖርም የሚል እስከማጅ ግብራ ለሚሰጥበት ፍራፍሬ ይኖራል እንሰት ይኖራል አትክልት ይኖራል ስራስቶ ይኖራል ሃይ ቫልዩ ክሮፕ ማለት ነው ዶሮ ይኖራል ንቡ ይኖራል አሁን ይሄ ያንን ነው እዚህ የምናያለው ነው ስለዚህ እንትኑን አላይን የምታረጉት ከሪጂናል ከናሽናል ዳይሬክሽኑ ከዞናል ከወረዳ ዝም ብሎ እንትን እንዳይሆን ተነጠቅ እንዳይሆን ይሄ አሁን ትልቅ ሐሳብ ነው የተቀናጀ ግብርና ለቤተሰብ ብልጽግና በቃ እውነታውን እዚህ ነው የሚታየው የተቀናጀ ግብርና ለቤተሰብ ብልጽግና እንግዲህ በትንሽ መሬት ከፍተኛ ምርት ዋጋ ያላቸው ነገሮች አምርቶ የቤተሰብንም የማህበረሰብንም የኢኮኖሚ ብልጽግና ማረጋገጥ ማህበራዊ ብልጽግና ማረጋገጥ ጀስት እንደሚቻል እዚህ ላይ ኦሬዲ ይታያል ምንም ክፍት የቀረ ነገር እዚህ ቦታ አይታይም ይዳብራል ገና ከድህነት መውጫው መሰላል ማማችን ብዙ መስራት ያሻል በአርብቶ አደራችን የኢኮኖሚያችን የጀርባ አጥንት ሆኗል በበጋ በመስኖ ልማት ይቀጥላል ብዛትና ጥራት መለያ አርማችን ነው ከራሳችን አልፈን ዓለም ልንመግብ ነው በአብሮነት ጥለት ሸማ ተሸምነን በህብራዊ ቀለም ተዋህደን ደምቀን በመሪዎቻችን በእውቀት ታግዘን ለአዲሲቷ ኢትዮጵያ ተግተን እንሰራለን በብቁ ባለሙያ ድጋፍ ተጠናክሮ የአርሶ አደሩን ኑሮ ከድህነት አላቆ ለሀገራችን ልማት ለህዝቦች አለኝታ የግብርናችን ዘርፍ አለው ትልቅ ቦታ ግብርናችን ግብርና የህዝባችን ዋስትና ግብርናችን ግብርና የኢኮኖሚያችን ዋስትና ለሀገራችን እድገት ብልጽግና